በኋላ ሴክስ አድርገሽ አታውቂም? ኦፍ ኮርስ አድርጌያለሁ። እግዚአብሔር ነው። ለምንድን ነው ብዙ ጊዜ ስራ አጥ ወንዶች ስፐርማቸው ያስረግዛል? ስራ የሌላቸው ለምንድን ነው? የምር ስራ ያለው ሰው ብዙ ሰው አያስረግዝም። ስራ የሌላችሁ እንዴት እናንተ ስራ ሳታገኙ ስፐርማችሁ ወዲያው ስራ የሚያገኘው እንዴት ነው? ኦ ሄይ እንዴት ነሽ? ደህና ነኝ። እንዴት ነህ? አለ እንዲህ ፕልሽ ያምራል። አመሰግናለሁ። ብሬስሽ ግን ያስጣል። እሺ እሺ አይባልም። እሺ እኔ የምልሽ ማን ነው ትክክለኛ ስምሽ? ጽዮን። ጽዮን። ዱባይ ከሄድሽ ስንት ጊዜ ሆነሽ? ዓመት ከስድስት ወር። ዓመት ከስድስት ወር። ስንት ዓመትሽ ነው? 27። ምንድን ነው የምትሰሪው ዱባይ? የመዳም ቅመም ነኝ። ባለትዳር ነሽ? ሲንግል ማም። ወልጅ አለሽ? ከባልሽ ጋር ለምንድን ነው የተፋታችሁት? ከባልሽ ጋር ለምንድን ነው የተፋታችሁት? አላገባውም ነበር። ታገቢ ነው የወለድሽው? ምን ነው ምን ነው አይ ነው ነው ባይ ሚስቴክ ዋን ታይም ቲንግ ነው ወይስ ተደጋግሞ ነው? ዋን ታይም። ድንግልናሽ የተወሰደ ቀን? አዎ። በዛ ቀን አደረገሽ? አዎ። በ16 ዓመቴ የ11 ዓመት ልጅ አለ። ከዛ በኋላ ሴክስ አድርገሽ አታውቂም? ኦፍ ኮርስ አድርጌያለሁ። በ16 ዓመትሽ ነው ያደረገሽው? አዎ። እኔ በ16 ዓመቴ ኮሌጅ ፍሬሽማን ኮርስ እየወሰድኩ ነበረና ዶርም ውስጥ ምናምን ራሱ ይስቁብኝ ምናምን ነበረ። አንቺ በ16 ዓመትሽ ወንድ ታቂ ነበር ማለት ነው? በ14 ዓመት ያውቅ ነበር። ግን ታሰረኝ። ለምን ሰድብሻለሁ? ኦኬ አዎ ያማኔ ልጅ ነኝ። አሁን 27 ዓመትሽ ሲሞላ ምን አልሽ? ማለት አልገባኝም ብላሽ ማለት ስትረጋጊ ነው። 21 ዓመቴ 22 ዓመቴ ላይ ነው እንደዚህ ነገር ያየሁትና ለመጀመሪያ ጊዜ በጣም በቃ ያምረኝ ነበር፣ እንደዚህ ጉጉ ነበርኩ። አሁን ግን ካለፈ በኋላ ስረጋጋ ወይ 21 22 ዓመቴ ላይ ቆልቶኝ ነበር እኮ አይነ ስውር ራሱ ዴት ለማድረግ ማማት ነበር። አይኗ አንድ ያለ በአንድ በኩል ምናምን እርግጥ መናቅ ምናምን ሳይሆን ስልሽ እንዲህ ያለች ሴት ላይ ምናምን አድቫንቴጅ ለመውሰድ ምናምን ራሱ የሆነ ሰዓት የሚያምርሽ ታይም ማለት ነው። እንዴት ቆልቶኝ ነበር ምናምን እላለሁ። አሁን አንቺ የ14 ዓመት ራስሽን ስታስታውሺ ቆልቶኝ ነበር ምናምን ትያለሽ ወይስ ምንድን ነው? በጣም ያ ፈንጋጭልሽ ነው። ያ ሀያቴ ስላሳደገች እንትን ነው እንጂ ያደግኩትና ለዛ ነው ምን ተደወለበት። ለዛ ነው በልጅነቴ ነው ሁሉም ነገር ያየሁት። 17 እሱ ስንት ዓመቱ ነበር? 16 ዓመትሽ ላይ በአንድ ዓመት ነው የሚበልጠኝ። 17 ጓደኛ ነበረን፣ ትምህርት ቤት አብረን ነበር የምንመጣው ብሏል። እኔ ለአንቺ አይደለም ለሴቶች አይደለም ጥያቄ ያለ ለወንዶች እግዚአብሔር ነው። ለምንድን ነው ብዙ ጊዜ ስራ አጥ ወንዶች ስፐርማቸው ያስረግዛል? ስራ የሌላቸው ለምንድን ነው? የምር ስራ ያለው ሰው ብዙ ሰው አያስረግዝም። ስራ የሌላችሁ እንዴት እናንተ ስራ ሳታገኙ ስፐርማችሁ ወዲያው ስራ የሚያገኘው እንዴት ነው? ብትነግሩን። ሞክረዋ። አይ እኔ አልሞክርም፣ ግን ደስ ይላል የምር ማለት ነው። ልጅ በልጅነት ደስ ይላል በጣም በጣም። ልጅሽ ግን ደስ ብሏታል? ልጅ ደስ ብሎታል ከእኔ በመወለድ። ወንድ ነው? እርግጠኛ ነሽ? ያ ዮናታን ይባላል። ብዙ ቾይዝ ብታስቀምጪ ከሌላ ቤተሰብ አይወለድም? ያ ሰዎች ስንባል ራስ ወዳድ ነን እና አይ ኖ እናት ናት። ምን ጊዜም እናት ለልጇ በጣም በጣም ለየት ያለ ቦታ ነው ያላት። ልጇም ለእናትየው ለየት ያለ ቦታ ነው ያላት። ግን ሁሌ የራሳችንን ላይፍ ነው የምናየው። አንቺ አሁን በ16 ዓመትሽ መውለድሽን ነው የምታየው። የልጁን ላይፍ ግን አታስቢውም። የልጁን ላይፍ ለማስተካከል እኮ ነው። የሆነ አባባል አለ። ይሄ አባባል ምን ይላል? ቢካም ፓረንትስ when you are ready not when you are horny ይላል። አማርኛው ገባሽ? ዝግጁ ሳትሆን ወላጅ የምትሆኑት ስታስቡበት ይሁን እንጂ
ኦኬ ሳታስበው የሚሆን ነገር እኮ ፍሬው ያማረ ሊሆን ይችላል። ወላጅ የምትሆኑት ወላጅነት መሆን ስታስቡ ስትሆኚ ስትፈልጊ ነው እንጂ ሆርኒ ስትሆኑ አይደለም። ማለት ወይ ይሄ ቁልትልት ባረጋችሁ ሰዓት ወላጅ አትሁኑ ይላል። ምን መሰለሽ ልጅ ተወለደ ያድጋል፣ ችግር የለውም። አንቺ አሁን አረብ ሀገር ምናምን ሄደሽ ለፍተሽን ታሳድጊዋለሽ። ገብቶሻል? ልጁ ገንዘብ ብቻ አይደለም የሚያስፈልገው። አንድ ልጅ እናት ያስፈልገዋል፣ አባት ያስፈልገዋል፣ አያቶች ያስፈልጉታል። ከቤተሰብ ጋር በፍቅር በደስታ ነው ማደግ ያለበት። ስለዚህ የሆነ ትልቅ ሰክሰስ ላይ እንዴት ልበልሽ ልጅሽን ማሳደግሽ አንቺን ሰክሰስፉል ሊያስብልሽ ይችላል፣ ግን የሆነ ቤስት ኦፕሽን አይደለም። አንጸጸትበትም፣ ደስተኛ ነኝ። ምክንያቱም አንቺ ነሻ ልጁስ የምትሰጠው ፍቅር ተርቀህ ቢሆን እኮ በአሁን ባለው ቴክኖሎጂ ኤኒ ታይም አገኘዋለሁ። ኖ ግዴታ አጠገቡ ከማስረበው እየሰራው እንደዚህ አንተን እንደማይክ እያየሁት ባወራው እትስ ኖርማል። አሁን እኮ እየሰማሽኝ አይደለም። አንቺ ያለሽን ነገር እየሰጠሽው ነው። ጥፋተኛ ነሽ እያልኩሽ አይደለም። ያለሽን ነገር በሙሉ ሰተሽው ልጅሽ እያደገ ነው። አንቺ ያላገኘሽውን ነገር እያገኘ እያደገ ነው። ልጅ ግን እንደ ልጅነቱ ከእናትና ከአባቱ ጋር ማደግ ነው ያለበት። ገብቶሻል? አንቺ አሁን የተናደድኩብሽ ምንም እስክትይ ድረስ አልተናደድኩም ነበረ። አንተም ውለድ ስትይኝ ነው። እሺ እኔ አሁን ያደግኩት ከአያቴ ጋር ነው። እናትና አባቴ ኖረው ከአያቴ ጋር ያደግኩት፣ ግን ከእናትና ከአባቴ የበለጠ ፍቅር የሰጠች አያቴ ናት። ልክ አይደለም እኮ ከአያትሽ ጋር ማደግሽ ነው ያስረገዘሽ እኮ። ቢሆንም ሰው ሀፒ እኮ እያልኩሽ ያለሁትንማ አንቺ ኖረሽበታል። እኔን ሰዎችን ተሞት እኮ በየትኛውም ታይም መውለድ መቻል አይደለም የኔ እሱ አይደለም ቁም ነገሩ። የሚወለደው ልጅ ደስ ብሎት ያድጋል ወይ? ተመቻችቶለት ያድጋል ወይ? ትምህርት ቤት ሲሄድ እናትና አባት ሁሉም ሰው ከውጪ ልጆች ሁሉም እናትና አባቶቻቸው ወጥተው የተቀበሏቸው የኔ ልጅ በሞግዚት ወይ ደግሞ በሆነ ነገር የሚወሰድ ከሆነ ኦር ደግሞ ማንም ሳይኖረው ምን ታውቂያለሽ አንቺ አሁን ውጭ ሀገር ኖረሽ ዝምታ እንዴት ነው? ያደረ መኮረን እየተደረገለት እየሄደ ቢሆንስ? ምትልኪው ብር እየተበላሽ ቢሆንስ? አታውቂውም። ልጅሽ በምን አይነት ፌዝ ላይ እያለፈ እንደሆነ አታውቂውም። ቤስት ኦፕሽን የሚባለው አንድ ልጅ ከእናትና ከአባቱ ጋር ሲያድግ ነው። ስለዚህ አትምከሪ፣ ያንቺ ሆኗል። ከተሻላ ሰዎችን ግን ውለድ ምናምን ብለሽ አትምከሪ። እኔ አሁን በዛ ነው እንትን ያልኩት፣ አንተም ውለድ ስላልሽኝ ነው። ገብቶሻላ? ልጅ ማደግ ያለበት ከእናትና ከአባቱ ጋር ነው። ልክ ነው። ያንቺ ደግሞ እርግጠኛ ነኝ በ16 ዓመትሽ ወልዳለሁ ብለሽ አስበሽበት አይደለም የወለድሽው፣ የሆነ ነው። ስለዚህ ሰዎች ደግሞ እኔ በጣም ያናደኝ ላይፋችሁ ነው፣ ግን ተሳስቶ ሲወለድ ያናደኛል። ተሳስቶ ሲወለድ ያናድሃል፣ ግን አንዳንድ ተሳስቶ የሚያደርጉት ነገር ስታይ እሱ ነው ያናደው። መውለድ አያናድም። የምን በብዙ ጓደኞቼ ስላየሁት ነው። ከተሳሳቱ በኋላ ከተፈጠረ በኋላ ያንን ነገር ማጥፋት ነው የሚሻለው? በጸጋ ተቀብሎ መጋፈጥ ነው የሚሻለው? በጸጋ ተቀብለሽ ተጋፈጥሽ። አደነኩሽ እኮ አንቺ ኮምፒቲሽንሽ አሁን ከራስሽ ጋር ነው። ልጅሽን እያሳደግሽ ያለሽበት ሁኔታ በጣም አሪፍ ነው። ጎበዝ ነሽ፣ ጠንካራ ነሽ። ለልጅሽ ስትይ መስዋዕትነት እየከፈልሽ ነው። ያንቺ ላይፍ አልፏል። ሌላ ሰው ግን አንቺን አርአያ ማድረግ የለበትም ነው የኔ አስተሳሰብ። ገብቶሻል? ልጅ ስለፈለግን ብቻ ወደዚህ ምድር የምናመጣቸው ነገሮች መሆን የለባቸውም። ልጆችን ማኖር ስንችል ነው መምጣት ያለባቸው። ገብቶሻል? ዛት ሚንስ ማኖር ካልቻልክ አትወልድም ማለት ነው። ለምን ወልዳለሁ እኔ? እስካሁን ለምን አልወልድም ነበር? እኔ 28 ዓመቴ ነው፣ አልወለድኩም እስካሁን። ልውለድ ብል ድሮ ወልድ ነበር እኮ። ማስረገዝ ሳንችል ቀርተን አይደለም እኮ። ግን ልጄ ማላኖረው ከሆነ ለምንድን ነው የምወልደው? እኔ በልጅነት ያሳለፍኩበት ታይም አለ። በጣም የሰው ልጅ ብስኩት የተገዛለት እኔ የማይገዛልኝ ታይም ነበር። ይረብሸኛል። የ2 ብር ብስኩት ማለት ነው። ለማ በወለድ 2 ብር ነው። ለስላሳኛ ስናድግ ጆሊ ጁስ 1 ብር ከ10 ሳንቲም ነው። ልጄ ለምን እንደዚህ አይነት ስሜት እየተሰማው አሳድገዋለሁ?
ሙሉ ስለቻልኩ በድሉ ያድጋል እኮ የሚባል ነገር የለም እኮ። ማንም እኮ ወዶ አይደለም እኮ ሲጋራ ውስጥ ሱስ ውስጥ የገባው። እኛ እግዚአብሔር ረድቶን ደግፎን እዚህ ቆሜ ላይቭ ላይ እንዲሰወራ አየሽኝ እንጂ እንዲያምሩብኝ እችል ነበር እኮ። ማንኛውም በልጅነቱ ብዙ ትራውማ እንዳሳለፈ ሰው ጫቴን ይዤ ምናምን ገረባዬን ይዤ እየቃምኩ አንዳንድ ብር አምጡ ምናምን እያልኩ እዚህ ላይቭ ላይ ሲጋራ ሲጋራዬን እየጠጣሁ ምናምን ማደግ እኮ አቅቶኝ አይደለም ወይ እናቴ ጉልት እየሸጠች ምናምን ከእሷ ጋር ተሸክሜ ምናምን እንዲህ ያንን ለልጄ ስለማልፈልገው ነው። ልጄ ለምን ይሳቀቃል? ልጄ ለምን እየተደበደበ ምናምን መንግስት ትምህርት ቤት እየተቀጠቀጠ ባጥር እየዘለለ ለምን ይኖራል? ቤስት ኦፖርቹኒቲ እሱ የሚያገኝበትን አማራጭ ፈልጌ እንደዛ እንዲሆን አደርጋለሁ እንጂ ሳልፈልግ ለምን ወልደዋለሁ? ማንም ሰው አይጠላም። እኔ አሁን ነገ ሄጄ በወልደው ድሃም ብሆን ልጄ ሲወለድ ሙሉ ህይወቴን ይቀይራል ብዬ አስባለሁ። በጣም እንደምወደው እርግጠኛ ነኝ። ከማንም በላይ ነፍሴን እንደምሰጠው አውቃለሁ ለልጄ። ብዙ አባቶችም እንደዛ ናቸው። ግን ለምንድን ነው ልጄን በእንደዚህ አይነት ኮንዲሽን ወደ ምድር ማመጣው? ባላመጣውስ እንዲህ ቆለጤ ላይ ይዤ ብዞረውስ አይሻልም? ራስሽን ነው የምትጎጂው። ልጅ መጥፎ ነው። ልጅ ውሻ ያደርጋል ሰውን። አትውለዱ ሳይሆን ለልጃችሁ ጥሩ አባትና ጥሩ እናት መሆን ስትችሉ ውለዱ። ለልጁ ሲል ብዙ ሰው ሲለምን አይቻለሁ። ለራሱ ሳይሆን ለልጁ ሲል ብዙ ሰው ሲያለቅስ አይቻለሁ። ለራሱ ማያለቅሰው። ስለዚህ ብዙ ነን። ኢትዮጵያ 100 ሚሊዮን ሰው አለ። ለብዛት ከሆነ ለመውለድ ከሆነ ግን በትክክል ማደግ ነው ያለበት። ካልተቻላት ትውለዱ። ካልቻላችሁ ይሄ መልሽ በጣም ሀብታም በሆነ ራሱ በጣም የምትወደኝ ሴት ከሌለሽ በስተቀር መወልድ አይመስለኝም። እንጂ የምትወዳት አይደለም። መወዳትም ስልሽ ልጅ ከእናትና ከአባቱ ጋር ነው ማደግ ያለበት። ወልደህ ያው ምናምን ያህያ አባባል ነው። ኮሜንት ላይ ቢኒ ምናምን ሮኪ እንደ አይደለም የሚጻፈው ሮሲ ላይ ነው። በመጀመሪያ ልጅ አስበው እንዳንተ አይነት አሁን ደደብ አባት እንዳለው ሲያቅ በጣም አይምሮ ይጸጸታል እኮ። ከልጅ ጋር አሁን አንተ ማራ ውዳ እያልክ እየተላላክ አባቴ መሰረተ ትምህርት አልተማረም ብሎ ልጅ ያዝናል። ስለዚህ መጀመሪያ ተምረህ ነው መውለድ ያለብህ። ሮኪ ሲጻፍ ROCKY ነው። ሮሲ ብለህ ጽፈህ ይናደዳል ልጅ። አሁን እንደዚህ አይነትም አለ። አሁን አህያ ሰው ወልደህ ያው ምናምን አይደለም። ነገርኩ እኮ ደንቆሮ ነህ እንዴ? ነገ ተነስቼ በወልድ እንኳን ወልጄ ቀርቶ የወንድሜ ልጅ ወይ ደግሞ የጎዳና ልጅ ባይ ለልጅ ሚራራ ልባለኝ አዳፕት ላደርገው እችላለሁ። ለሱ የሚገርም ኦፖርቹኒቲ እስካመጣ ድረስ ቀን ተሌት ልሰራ እችላለሁ፣ ልለፋ እችላለሁ። ነገ የልጅ አባት ነህ ብባል ልጄን መቼም ወልጄዋለሁ እኮ ኦልሬዲ። ለሱ ስል እንጨት ፈልጣለሁ። ገብቶሻል? አንቺ አሁን አረብ ሀገር ሄደሽ እየሰጠሽው አይደል ያለሽን? እንደዛ አረብ ሀገር ድረስ ሄጄ እስከመሸከም ጎዳና እስከመለመን ድረስ ለምኜ ልጄን አሳድገዋለሁ። ግን ያ መሆን የለበትም። መሆን ያለበት ከመውለዱ በፊት መታሰብ አለበት። ልጁ ምን አይነት ነገር ላይ ነው የሚያድገው? ገብቶሻል? እንደዛ ነው። ኤኒዌይስ አሁን አንቺ ያለሽ አማራጭ አሁን አንቺ ስለወለድሽ ነው። እኔ አሁን አለኛው ይሄ አማራጮች አሉ፣ የመውለድም ያለመውለድም። አንቺ ግን ኦልሬዲ ስለወለድሽው ልጅሽን ምንም ሳይኖርሽ ለሱ ብለሽ የአረብ ሀገር ምናምን ሄደሽ በማሳደግሽ በጣም አደንቅሻለሁ። ከበሬታ አለኝ። እኔ ግን ያንቺን ላይፍ አልደግመውም ነው። ተረዳሽኛ? ክፋት ምናምን አይደለም።